ሰላም ቤተሰቦች፣ ዛሬ የምንጀምረው ፍሮም የተባለውን እጅግ አስፈሪና ሚስጥራዊ ተከታታይ ፊልም ነው። ይህ ፊልም ዝም ብሎ ደም የሚፈስበት ፊልም አይደለም። የሰውን ልጅ ስነ ልቦና የሚሰብር እኔ በሆንስ ምን አደርግ ነበር ብለን እንድናስብ የሚያደርግ አስደናቂ ፊልም ነው። ምናባችሁን ተጠቀሙ። አንድ ቀን ከቤተሰባችሁ ጋር ለሽርሽር እየሄዳችሁ ነው እንበል። መንገድ ላይ አንድ የወደቀ ዛፍ ታያላችሁ። መንገዱ ስለተዘጋ አቅጣጫ ቀይራችሁ ወደ አንዲት ትንሽ ከተማ ትገባላችሁ። ከተማዋ ሰላማዊ ትመስላለች፣ ግን አንድ ችግር አለ። ከዚያች ከተማ ወጥቶ መሄድ አይቻልም። በሄዳችሁ ቁጥር መንገዱ አዙሮ እዚያው ከተማ መሃል ያመጣችኋል። ከዛ ደግሞ ፀሐይ ትጠልቃለች። ጨለማው ሲመጣ ደግሞ የሰው አምሳያ ያላቸው ግን ሰው ያልሆኑ ፍጥረታት ከጫካው መውጣት ይጀምራሉ። አይሮጡም፣ አይጮሁም፣ ዝም ብለው ፈገግ እያሉ በሚያስጠላና በሚያስፈራ ሁኔታ ወደ እናንተ ይመጣሉ። ታሪኩ የሚጀምረው ድቅድቅ ጨለማ ከመግባቱ ከጥቂት ደቂቃዎች በፊት ነው። ሸሪፉ ቦይድ ወይንም የከተማዋ ፖሊስ በአንድ እጁ ደወል ይዞ በከተማዋ ጎዳናዎች ላይ ይራመዳል። ደውሉ ትርጉሙ አንድ ብቻ፣ ተደበቁ፣ ሞት መጥቷል። ፊቱ ላይ የሚታየው ድካምና ጭንቀት ከተማዋ ምን ያህል አደገኛ እንደሆነች ይነግረናል። ወደ ቤት ግቡ፣ መስኮታችሁን ዝጉ፣ መጋረጃችሁን አውርዱ እያለ ይጮሃል። ሰዎቹ ደግሞ በፍጥነት እንዳይጥ ወደ ጉድጓዳቸው ይገባል። በአንዲት ትንሽዬ ቤት ውስጥ ደግሞ አንዲት እናትና ሴት ልጇን እንመለከታለን። በሩ ላይ አንድ ድንጋይ ተሰቅሏል። በድንጋዩ ላይ የሚታዩት ምልክቶች ጥንታዊ ናቸው። ይህ ድንጋይ ታሊስማን ይባላል። ይህ ድንጋይ ከሌለ ሌሊቱ ማንም በሕይወት አይቆይም። አሁን ነው ትልቁ አሳዛኝ ትራጀዲ የሚጀምረው። ፍራንክ የሚባል አንድ አባት አለ። ፍራንክ በከተማ ውስጥ ካለው ጭንቀት ለመሸሽ ቀኑን ሙሉ ሲጠጣ ውሎ ባር ውስጥ ተኝቶ ይቀራል። ሚስቱና ሴት ልጁ ቤት ውስጥ ብቻቸውን ናቸው። ፍራንክ ቤት ባለመኖሩ ቤት ውስጥ ያለው ጥበቃ ደካማ። እናትየው ባለቤቷ በመቆየቱ ምክንያት ምሽቱ ደግሞ በመምጣቱ በጣም በጭንቀትና በፍርሃት ውጪውን በር በሩን ትመለከታለች። ታዲያ ትንሿ ልጅ ሜግ በዚህ ሰዓት ከመስኮት በኩል አንድ ድምፅ ትሰማለች። ውጪው ድቅድቅ ጨለማ ቢሆንም በመስኮቱ በኩል ግን አንዲት ፈገግተኛ አሮጊት ትታያለች። አሮጊቷም ልጄ እኔ አያትሽ ነኝ ክፈችልኝ ትላታለች። ሜግ ግን ሕፃን ስለሆነች በሩ ላይ የተሰቀለው ድንጋይ ምን እንደሆነ ውጭ ያሉትም ምን እንደሆኑ አልገባትም። እናቷ ደግሞ ይህንን ስትመለከት በድንጋጤ ሜግ ከመስኮቱ ራቂ ብላ ስትጮህ፣ ሜግ ግን የመስኮቱን ቁልፍ አዙረዋለች። እናቷ ወደ ክፍሉ ስትገባ የምታየው ነገር የሚሰቀጥጥ ነው። ያቺ አሮጊት ፈገግታዋ ተቀይሮ አፏ ተለውጦ ሕፃኗን ሜግን በቁም እየበላቻት ነው። እናትየው ደግሞ ልጇን ለማዳን ስትሞክር እሷም የዚህ አሰቃቂ ግድያ ሰለባ ትሆናለች። በነጋታው ጠዋት ከተማዋ በጭንቅ ውስጥ ትነቃለች። ቦይድ ወይንም የከተማው ሸሪፍ ወደ ከተማዋ መሃል ሄዶ አንድ ሰሌዳ ያያል። ሰሌዳው ላይ 96 ቀናት ያለ አደጋ የሚል ጽሑፍ ነበር። አሁን ግን ወደ 0 ተቀይሯል። ፍራንክ ወይንም አባትየው በጠዋት ከባር ነክቶ ወደ ቤቱ ሲመጣ የሚያገኘው የሚወደውን ቤተሰቡን ሳይሆን በደም የተጨማለቀ ግድግዳና ባዶ ቤት ብቻ። ባር ውስጥ በመተኛቱ ምክንያት ቤተሰቡን አጥቷል። ቦይድ ወይንም የከተማው ሸሪፍ ወይንም ፖሊስ ፊቱ ላይ ምንም ርኅራኄ አይታይም። ምክንያቱም እዚህ ከተማ ውስጥ ስህተት ማለት ሞት ማለት ብቻ። በዚህ መሃል አዲሶቹ ሰለባዎች ወደ ከተማዋ የሚቃረቡት ጂም፣ ታቢታና ሁለቱ ልጆቻቸው በትልቅ አርቪ መኪና ለሽርሽር እየሄዱ ነው። በመንገዳቸው ላይ ግን ትልቅ የወደቀ ዛፍ ያሉ። ዛፉ መንገዱን ዘግቶታል። ጂም ሌላ መንገድ እንፈልግ ይላል። ወደ ኋላ ተመልሰው አቅጣጫውን ሲቀይሩ በአንዲት ትንሽ ከተማ በኩል ያልፋሉ። ከተማዋ ሰላማዊ ትመስላለች። ሰዎቹ ግን በጥርጣሬ ይመለከቷቸዋል። ቦይድም መኪናውን አስቁሞ አትቁሙ፣ ምንም ቢፈጠር አትውረዱ ብሎ ያስጠነቅቃቸዋል። ጂም እና ቤተሰቡ ግን እነዚህ ሰዎች ምንድናቸው ብለው ይገረማሉ። ከተማዋንም አልፈው ኪሎ ሜትሮችን ይነዳሉ። ነገር ግን ከ5 ደቂቃ በኋላ በሚገርም ሁኔታ በድጋሚ እዚያችሁ ከተማ ላይ ይገኛሉ። ጂም መጀመሪያ ላይ ተሳስቼ ይሆናል ብሎ በማሰብ ድጋሚ ፍጥነቱን ጨምሮ ይነዳል። ጁሊና አይታን
በመስኮት በኩል እያዩ አባዬ ይህ ቅድም ያየነው ቤት አይደለም ይላሉ። አዎ ያው ቤት ነው፣ ያው ከተማ ነው፣ ያው ሰሌዳ። ጂም በፍርሃት ተውጦ መኪናውን ይነዳዋል። 5 ጊዜ፣ 6 ጊዜ፣ 7 ጊዜ። 8ኛ ጊዜ በሄዱ ቁጥር መንገዱ አዙሮ እዚያው ከተማ መሃል ያመጣቸዋል። ልክ እንደ ላብሪንስ ወጥመድ ውስጥ ገብተዋል። ከተማ ውስጥ ያሉት ሰዎች ቆመው ይመለከቷቸዋል። ቦይድ ሰዓቱን ያያል። ፀሐይ እየጠለቀች ነው። እነዚህ ሰዎች ካልቆሙ በስተቀር ጨለማው ሲመጣ ይበላሉ። ጂም ግን ለማምለጥ ሲሞክር ከፊት ለፊቱ ሌላ መኪና ይመጣል። ቶቢ የሚባል ወጣትና ጄድ የሚባል ሀብታም ልጅ ያሉበት መኪና። ሁለቱ መኪናዎች እንዳይጋጩ ሲሞክሩ የጂም አርቪ መኪና ተገልብጦ ከመንገድ ይወጣል። መኪናው ውስጥ ትልቅ ዝምታ ይሰፍናል። አደጋው ከባድ ነው። ትንሹ ኤታን እግሩ በብረት ተወግቶ መኪናው ውስጥ ተቀርቅሯል። ጂም እና ታቢታ ልጃቸውን ለማዳን ይታገላሉ። ነገር ግን ቦይድና ረዳቶቹ በፍጥነት ወደ እነሱ ይደርሳሉ። መሄድ አለባችሁ፣ ጨለማው መጥቷል ይላል ቦይድ። ጂም ግን ልጄን ጥዬ አልሄድም ብሎ ይጮኻል። ቦይድ አንድ ከባድ ውሳኔ ይወስናል። ቶቢንና ጄድን ከሌላኛው መኪና እንዲሁም ታቢታና ጁሊን ደግሞ ወደ ከተማው እንዲወስዷቸው ያዛል። ቦይድና ጂም ግን መኪናው ውስጥ ከኤታን ጋር ይቆያሉ። ቦይድ በእጁ የያዘውን ያንን ሚስጥራዊ ድንጋይ ወይንም ታሊስማን መኪናው በር ላይ ይሰቅለዋል። አሁን ጸልዩ ይላቸዋል። ከመኪናው መስኮት ውጪ በጫካው ውስጥ ነጭ የለበሱ ሰዎች መታየት ይጀምራሉ። ቀስ ብለው እየተራመዱ ይመጣሉ። ፊታቸው ላይ ያ አስፈሪ ፈገግታ አለ። አንደኛው ሰው ወደ መኪናው መስኮት ተጠግቶ ጂምን ይመለከቷል። ጂምም እነዚህ ሰዎች እነማን ናቸው? እርዳታ ይፈልጉ ይሆን ብሎ ሊከፍት ሲል ቦይድ በድንጋጤ እጁን ይዟል። ከከፈትክላቸው ትሞታል፣ ልክ እንደ ፍራንክ ቤተሰቦች ትበላል ብሎ በድንጋጤና በንዴት ይናገረዋል። ክፍል 1 እዚህ ላይ ያበቃል። ጂምና ቦይድ በዚያች ደካማ መኪና ውስጥ ሌሊቱን ይተርፉ ይሆን? በከተማ ውስጥ ያሉት ታቢታና ጁሊስ ምን ይገጥማቸው? በሚቀጥለው ክፍል እንመለከተዋል። አራዳ ሪካፖች ነን ለአራዳ ልጆች። ላይክ እና ሰብስክራይብ በማድረግ የአራዳ ልጆች ቤተሰብ ይሁኑ፣ ይቀላቀሉ።